ባንዳውን ትቼ የኢትዮጵያ ህዝብ እንደ ህዝብ መከላከያ ሰራዊት ይወዳል። መከላከያ ሰራዊት አለ ማለት ሉዓላዊነት አለ ማለት ነው። መከላከያ ሰራዊት የለም ማለት ተበትነሃል ማለት ነው። እኔ ይሻላለሁ የኔ ሐሳብ ጥሩ ነው እኔ በልጣለሁ ይሄ ያለው ትክክል አይደለም ወዘተ እያለ ሊለፈልፍ ይችላል። አገር ማዳን ግን አይችልም። ማንም እንደዚህ አይነት ኃይል አገር ማዳን አይችልም። ሁሉ ጭቅጭቁ ንትርኩ እኔ ይሻላለሁ ባይነቱ እኔ የበለጠ ልውሰድ ባይነት የሚለውም የሚመጣ ከሆነ እኔም ተጎድቻለሁ የሚለውም የሚመጣ ከሆነ አገር ሲኖር ነው። አገር ሲኖር እዛ አገር ውስጥ እንደፈለክ ትጫወታለህ። አገር ከሌለ ግን ትሰደዳለህ እንጂ የምትጫወተው ፖለቲካ የለም። የኢትዮጵያ ህዝብ ይሄን ስለሚያውቅ በሙሉ ከጫፍ እስከ ጫፍ የመከላከያ ሰራዊት ደጋፊ እንደሆነ እናውቃለን። የኢትዮጵያ መከላከያ ሰራዊትም ከሁሉ በላይ ከራስ በላይ አይደለም ከራስ በላይ ህዝባችን የሚል እሴት ያለው ተቋም። ስለዚህ ህዝብ ያከብራል፣ ህዝብ ይንከባከባል፣ ህዝብ ይረዳል፣ ህዝብ ያድናል። ጠንቃቃ ሰራዊት ነው። ማዕከሉ ህዝብ ስለሆነ ጠንቃቃ ሰራዊት ነው። ሁለቱ የህዝቡ ለተቃውሞ ያለው ክብርና የሚሰጠው ሞራል ሰራዊቱ ደግሞ ከራሴ በላይ ለህዝብ ብሎ የሚሰራው ስራ ሲገናኙ ሲደመሩ የኢትዮጵያ ሉዓላዊነት አንድነት ይጠብቃል። አገር ከሌለ ግን ምንም ነገር የለም። መከላከያ ሰራዊት ለኢትዮጵያ የመጀመሪያ ፕራዮሪቲ ነው። ከማንኛውም የመንግስት መስሪያ ቤት በላይ የመጀመሪያ ፕራዮሪቲ ነው። ሌላኛው የመንግስት መስሪያ ቤት መከላከያ ሲኖር ነው የሚኖረው፣ እንደ መስሪያ ቤትም ኦፕሬት የሚያደርገው የሚሰራው ለአገሩ የሚገባው ሚና የሚጫወተው ይሄ ሲሆን ነው። መከላከያ የምትደራደረው ነገር አይደለም። ይጥፋ ይፍረስ ገዳይ ነው ዘራፊ ነው የምትለው አይነት ኃይል አይደለም። ስለዚህ መከላከያ ሰራዊት መደገፍ ማለት የኢትዮጵያን ህልውና መደገፍ ማለት ነው። ቅድም እንዳልኩት መከላከያ ከራሴ በላይ ለህዝብ ነው የሚለው። ከራሴ በላይ ማለት ስለኔ